ራስህንም እንደዚህ ስትል እነዚህ ሌሎቹ ጣቶች ወደ አንተ ያመለክታሉ። ስለዚህ ያም ራሱ ኩዌስችነብል ነው ለእኔ። ይገባል ወይ ብለሽ ታስባለሽ? ሁላችንም እሱ አይገባም ባይ ነኝ። ስፔሻሊ እንዳልከው ፐርሰናል አታክ ከሆነ ሶሳይቲን አዘ ሶሳይቲ መገሰጽ እና ኢንዲቪጁዋሎችን ፒክ እያደረጉ ግን እንዴት ነው ልክ ካልሆኑ ፐርሰናሊ ጠርታ የማስታወቂያ ባለሙያ እኔን መምረጥ ሲኖርባችሁ ወይ እንደኔ አይነት ጽድት ያለ ሰው ኃጢአት የሌለበት ሰው ጻድቅ ሰው ዳሌው የማያሳይ ሰው ምናምን መሆን አለበት የማስታወቂያው ነገር የሚል ሀሳብ ነገር ተንደርድሮ ከዛ እሷን ቢሉት እኛ ሀገር ያለው ሰላም እንዴት ናችሁ? ፍሬያማ አሁን ደግሞ በአዲስ መልክ እንደዚህ መተናል። አይኖ አለ ያኛውም የተለያየ ነገር የምንሰራበት ዩቲዩባችን አለ፣ ቲክታካችንም አለ። ይሄ ደግሞ የተለያዩ የሶሻል ነገሮችን እንደዚህ የምናያቸውን ነገሮች ሶሻል ሚዲያ ላይ የሚነሱ ነገሮች የተለያዩ ማህበራዊ ነገሮችን የምናነሳበት የምናወራበት ደግሞ ቻናላችን ነው። ፕሊዝ ሰብስክራይብ አድርጉን። እናመሰግናለን። ካሁን ቀድመን ወደ ገደለው ስንገባ ያው እኛን ማታውቁን ትኖራላችሁ። ካላችሁም ያው አማን እባላለሁ፣ ፍሬው ትባላለሁ። ካፕል ኮንቴንቶች እንሰራለን። ቲክታክ ላይ ከ50,000 በላይ ተከታዮች አሉን። የተለያዩ የድራማ ኮንቴንቶች እና መሰል ነገሮችን እንሰራለን እዛ ላይ። ዩቲዩብ ቻናልም አለን ሌላ የምንሰራበት ፍሬያማ ቲዩብ የሚባል፣ እሱንም ሄዳችሁ ሰብስክራይብ አድርጉልን። እዚህም ስለመጣችሁ ደስ ብሎናል። አሁን ወደ ሰሞኑን ጉዳይ እንገባለን እና ሰሞኑን ምን ሶሻል ሚዲያ ላይ እያየሽ ነው፣ ምን እየገረመሽ ነው፣ ምን እያስደነቀሽ ነው የሚለው ግባ። ብዙ አይ ቲንክ ለነገሩ ሶሻል ሚዲያ ላይ ሁልጊዜም አዲስ ነገር አለ፣ ሁሌም አዲስ ነገር አለ፣ ብዙ አዲስ ነገር አለ። ሰሞኑን ግን ያው ሞር ይሄ ኔጌቲቭ ሳይድ ይበዛል ልበል ወይ ደግሞ ሀዘን የበዛበት ነገር ይበዛል ልበል፣ እንደዛ ተሰምቶኛል። በርግጥ ሁሌም አለ፣ ግን ሀዘኑ አለ። ግን አሁን ለምሳሌ ራስ ማጥፋት፣ የሳውዝ አፍሪካው ጉዳይ ምናምን እሱን ስታስበው ትንሽ ጨለም ያለ የሰሞን ያለው ማለት ነው። ከኬትየውን ጀምር እኔ ከባምቢ እና ከእሸቱ ጉዳዩን ጀምር ደስ ይለኛል። እሱ በጣም አይ ቲንክ ሰሞኑ የበዛ ጉዳይ ነው እና ትንሽ ስሜታዊ የሚያደርግ ነገር ነው። ግን አንቺ እንደ ስነ ልቦና ባለሙያም በተወሰነ መልኩ ታግዥናል። እኔ ደግሞ ልክ እንደ ሚዲያ ባለሙያም የማየውን ነገር እና እንደ ማንኛውም ሰው ደግሞ በባምቢ እና በእሸቱ ሀሳቦች መካከል ምንድን ነው የተሰማች ነገር? እንዴት ነው የሚባለው? አስቸጋሪ ነው ስለ አሁን ኬቱን ጀምር እኮ ኬቱ ለምሳሌ እሸቱ እንደዚህ አይነት ፕሮግራም ማለት ይሄን እንደዚህ አይነት ተግሳጽ ያለው ፕሮግራም ሚዲያ ላይ ሰዎችን ቀጥታ አታክ ማድረግ በመሰለ ሁኔታ መስራት ይገባል ወይ ብለሽ ታስቢያለሽ? እሱ አይገባም ባይ ነኝ። ስፔሻሊ እንዳልከው ፐርሰናል አታክ ከሆነ ሶሳይቲን አዘ ሶሳይቲ መገሰጽ እና ኢንዲቪጁዋሎችን ፒክ እያደረጉ ግን እንዴት ነው ልክ ካልሆኑ ፐርሰናሊ ጠርተህ አናግራቸው። እንደዛ የእውነት ተቆርቋሪ ከሆንክ ለነዛ ሰዎች ማለት ነው። ስፔሻሊ የምትታወቅ ሰው ከሆንክ ደግሞ ብትጠራቸው ሰምቶ የሚሄድ ቻንሳቸው ሰፊ ነው። ገብተዋል። ስለዚህ እንደዚህ ፐርሰናል የሆነ አታክ ለህዝቡ ለሚታይ በዛ ላይ ቤተሰብንም አታክ የሚያደርግ አንዳንዴ ደግሞ አንተን እንዳንተ አታክ ሰው ሲያደርግህና አንተን እንደ ቤተሰባችን እኔን እንኳን አታክ ቢያደርግብህ አንድ ሰው ሞር ሪያክት የምታደርግበት መንገድ ይለያያል። ሁላችንም እኔም ብሆን አንተን አታክ የሚያደርግብኝ ሰው እና እኔ ብሆን እችላለሁ የሚለው ይለያያል። ስለዚህ ያንን ሰው ኢንዲቪጁዋሊ መሆኑ እሷን ኢንዲቪጁዋሊ መሆኑ ለእኔ ልክ አይደለም። ከዛ ደግሞ የሆነ ነገር ልክ አይደለም ለማለት የሆነን ሰው አጥቅተህ መሆን የለበትም። ልክ አይደለም የምንላቸው ነገሮች እኮ ይኖራሉ። እኛም ብንሆን ፐርሰናሊ አዘ ሶሳይቲ የኛ የለመድነው አመጣጥ ስላለ የኛ ትራዲሽን ስላለ ከካልቸርም አንጻር ምናምን ሊባል ይችላል። አንዳንዴ ዘመኑ የሚያመጣውን ነገር አክሴፕት አለማድረግም ከዘመኑ ጋር ለመሄድም ሊባል ይችል ይሆናል። ደግሞ በሌላኛው ኤአይን በዚህ በኩል ተቀበሉ እያሉ በዚህ በኩል ደግሞ ዘመን ያመጣውን አንዳንድ ነገሮች አለመቀበል። በእርግጥ ይሄ የሃይማኖቱን ነገር እየነካን አይደለም፣ ግን ሰው እስከኖር ድረስ ዘመናዊ ነገር እስከመጣ ድረስ ሁሌ ግጭት አለ። ያንን ነገር ፐርሰናሊ አታክ ማድረግ የለበትም ነው። እሱ አሁን ለምሳሌ አሁን ምን ዝርዝር ሳንሄድ በፊት እኔ ፐርሰናሊ አታክ አላረኩም ነው የሚለው በአንዳንድ ቪዲዮዎች ላይ እንደምናየው። ግን ኤቭሪዋን ሁሉም
የሚስማማበትና እንዴት ነው ያንን ስፔሲፊክ አንድ ሰው ለምሳሌ አንተን ለመግለጽ አሁን ባለየው እንትን ጥቁር ፊትን ሲያደርገው ጥቁር ፀጉር ያለው አይኑ ጎላ ጎላ ያለ አፍንጫው እንደዚህ የሆነ አፍንጫው እንደዚህ የሆነ ከንፈሩ እንደዚህ የሆነ ፂም ያለው ምናምን ብዬ ኮምፕሊትሊ አንተን ዲስክራይብ አድርጌ ግን አማንን ማለት አይደለም። ያ እንትን ላይ እኮ አሁን ፕሮፋይል ሲደረግ የሆነ ክራይም ተደርጎ ፒክቸሩ ነው እዛ ሰውዬ ዲስክሪፕሽኑ ነው እንትን የሚለው የሚወጣው አይደለ? ከዛ አይ ኖ እሱ ነው የሚባለው እኮ በዛ ዲስክሪፕሽን መሰረት ነው አይደለ? ስለዚህ ፕሮፋይሉ ተደግሮ ያ ሰው ኖ እኔ አይደለሁም ቢል ተሰሚነት አለ። ይሄ ራሱ ከሞራል አንጻር እሸቱ ያለበትን የስነ ልቦና ሁኔታ ወይ ደግሞ እሸቱ ያለበትን አሁን ያለበትን ስታንድ ነው የሚያሳየን። ውሸት ማለት ፍጥጥ ያለ ነጭ ነገር ጥቁር ነው። እዚህ ድረስ ከደረሰ በቃ ከሊት ናት ማለት ይሻለዋል። ይሄ ነገር ስለማናምንበትና ልክ አይደለም ብዬ ስለማስብ ነው በዚህ ልክ የተናገርኩት ማለት ቦልድሊ። እንደዛም ደግሞ ካልክ ማለትና አይደለሁም አላልኩም ምናምን እንግዲህ ሜቢ ሰው ነው እያለ ያለው አላለም ያለው እሱ አውት ላውድ መጥቶ እንትናን አላልኩም የሚል ቃል ሲል አልሰማሁም እኔ አይደለ? ሰው ነው እያለ ያለው ሰው ስም አልጠራም የሚለው ሰው ነው እሱ አላለም። ገብቷል? ከዛ አንፃር ኦኬ እሺ እሱ ምንም አላለም እሱ አምናት አይደለችም ምንም አላለም። ስለዚህ እሱን እንትን ማለት አንችልም እኛ ሰው ነው እያለ ያለው። ግን ቅድም ልልህ የነበረው ምንድነው አንድ ነገር ደግሞ የሆነ ነገር ልክ አይደለም ይሄ ነገር መገሰጽ አለበት ኖርማል አይደለም ስትል ቆም ብለህ እኔስ ምን አድርጌ ነበር ማለት መቻል አለበት። እኔ እናንተ ሁልጊዜ በፊትም እንባባል ነበር ትዝ ይለን እንደሆነ የልጆች ፕሮግራም የሚሰራው እሸቱ ጋር የሚሰሩት የልጆች ፕሮግራሞች እኔ ከስነ ልቦና አንፃር ስለማያቸው ነው እዛ ጋር የሚመጡት ህፃናት ልጆች የሚያሳዩቸው የሚናገሯቸው ምናምን ነገሮች ዲያርኖት የልጆች ባህሪያትን አይደለም የሚያሳዩት እና እዛ ጋር የሚቀርቡት ፕራውድሊ የሚናገሩት ነገር ተደንቆ መሆኑ ግራ ነበር የሚገርመው። ምክንያቱም አረቄ መጠጣ ጠላ መጠጣ ልጅ እንደ ጀብድ ተደርጎ እዛ ጋር ቀርቦ የሚወራው እና እየተደነቀ እንደዚህ ይጠጫች ምናምን እያሉ ከህፃን ልጅ ጋር እንደዛ አይነት መልዕክት ማስተላለፍ የልጆች ፕሮግራም ነው። ያውም ደግሞ እንደውም ይሄ ሶሻል ሚዲያ ቲክቶክ ላይ ያሉ ሰዎች ለልጆች ነው የምናስተላልፈው ብለው አይደለም የሚያስተላልፉት ማየት የሚፈልግና አደልት የሆነ ሰው ሊያየው የሚችለው ኮንቴንት ብለን እናስበው የነዛን። እሱ ግን ስፔሲፊክሊ አሁን ይሄን የአንድ ህፃን ልጅ ነው ያነሳው። ብዙዎች ያየናቸው አሉ። አንተም ታስታውስ ትችላለህ። ኧረ ረጅም ዓመትማ እሱን እዚህ ጋር ቆመ ስታስብ ኦኬ እሱስ ታዲያ ኖርማል ነበር። ራስህንም እንደዚህ ስትል እነዚህ ሌሎቹ ጣቶች ወደ አንተ ያመለክታሉ። ስለዚህ ያም ራሱ ኩዌስችነብል ነው ለእኔ። ገባ? ሁላችን የምንገሰጽ እኔም ጥፋተኛ ነኝ እነዚህ የሰራቸው ፕሮግራሞች ልክ አልነበሩም በሱ ተጸጽቻለሁ። ኦኬ ለዛ ከሆነ ገባ ነው። ከዚህ በኋላ ግን ልክ ስላልመሰለኝ ያደረኩት ነገር እኔም ሌላውን ስርዓት ባለው መልኩ ይስራ። ኦኬ እሱ ደግሞ ሌላ አስፔክት ሊሆን ይችላል። እሱም ግን እንትን ኮቴሽን ውስጥ ገብቶ ኮቴሽን ውስጥ ስለ ቲክታክ ውስጥ ያለ ሌላ ማህበረሰብ አለ፣ ሌላ ካታጎሪ አለ። ሁሉም ነገር ለሁሉም ሶሳይቲ አይሆንም። ገብቷል? የህፃን ፕሮግራም ለብቻው ነው፣ የአዋቂ ፕሮግራም ለብቻው ነው፣ ዩቲዩብ ላይ ያለ ተመልካች ለብቻው ነው፣ ቲክቶክ ላይ ያለ ተመልካች ለብቻው ነው። ብቻ ሁሉም ነገር ይለያያል። ያ አይ ቲንክ ቁጣ ያስነሳው ነገር የሚመስለኝ የእሸቱ እኔም የምቃወመው ነገር የሆነን እኔ ነኝ ትክክለኛ የማስታወቂያ ባለሙያ እኔን መምረጥ ሲኖርባችሁ ወይ እንደኔ አይነት ጽድት ያለ ሰው ኃጢአት የሌለበት ሰው ጻድቅ ሰው ዳሌው የማያሳይ ሰው ምናምን መሆን አለበት የማስታወቂያው ነገር የሚል ሀሳብ ነገር ተንደርድሮ ነው። ከዛ እሷን በሆነ መንገድ ውስጥ ምንድነው በአራዳ ቋንቋ አስጠቆረ እንበለው እንደዛ ማድረጉ ነው ትንሽ እንትን የሚያደርገው። እኔ ልክ አይደለም ብዬ የማስበው ግን አሁን ያለው አብዛኛው የሱ የማስታወቂያ ስታይሎችም እንደዛ ነበር። አሁን ለምሳሌ ወጥቶ እኔ ቢራ ማስታወቂያ አላስተዋውቅም አልኩኝ ሲል በፊትም ቢራ የሚያስተዋውቁ ሰዎችን እያስጠቆረ እኔ ለራሱ የሆነ ጽድቅ ያከማቻል። አንድ ትንሽ እንትኑ እሱ ነው። እኔም አልወድለት ነገር በግሌ ማለት ነው። ከዛ ውጭ የሰራቸው ስራዎች ላይ ያለው ኢንፍሉዌንስ ምናምን ተቀበለ። ከዛ ግን ጠቅላላ አድርገን እንደ የእሸቱን ጉዳይ ይዘኑ ስንወጣ የእሸቱን ዩቲዩብ ገብቼ ለማየት ሞከርኩ እና ከነበረው የእሸቱ ቪው በጣም ወርዶ 14,000 ቪው 20,000 ቪው የሆነ 50,000 ቪው ሁሉም ሰው ማጆሪቲውም እያለ ያለው እኮ ከቢዝነስ አንጻር ነው ከቢዝነስ አንጻር እንጂ የእውነት ለሶሳይቲ ተቆርቆሮ ቢሆን ኖሮ ብዙ ቪው ያለው ሰዓት ላይ ቢያደርገው ሰውም ሜቢ አክሴፕታንስ ሊኖረው ይችላል በአንድ ሳይድ ገብቷል። ከዛ አንድ አሁን የመጣልኝ ደግሞ ሀሳብ ምንድን ነው እሺ ወደ ሃይማኖት ተቋማቱን እንሂድ። ደግሞ የሃይማኖት ተቋማቱን እነዚህ አይነት ሰዎች አስተዋውቁ ተባለ እንበላል አለ። እሺ ለምሳሌ እሱ እንደሱ ካልክ
ሌላውን ነገርስ ምን አገባህ ታዲያ? እንደዛ ምን አገባህ ወርዱ ጥሩ ላይሆን ይችላል። ኦኬ ከሃይማኖት ተቋም ጋር መነካካት ላያስፈልግ ይችላል። ገብቷል። የሆነ ሲምቦሊክ የሚሆንበት ሆሊ ሳይድ ስላለው ሁሉም የሃይማኖት ተቋም። ስለዚህ እነዛን ማስታወቂያዎች ምናምን የሚሰሩት እንደዛ አይነት ሰዎች ይሁኑ ተብሎ ይታሰብ ለምሳሌ። ከዛ ውጭ ግን ሌሎች ካምፓኒዎች የሚያሳዩት ማስታወቂያ ካቺ ለመሆን ማርኬቲንግ የሚባል ነገር አለ አይደል? ስፔሻሊ ዲስ ታይም በዚህ ጀነሬሽን ደግሞ ማርኬቲንግ የሚባል ስታይል አለ። ሰው ምንድን ነው ጆሮ አይኑ ምናምን የሚይዘው የሚባል ነገር አለ። ፐርሱዌሽን እንዴት ነው፣ ብቻ ብዙ ነገሮች አሉ። ከዛ አንጻር እነዚህ ሰዎች ወይም እነዚህ ልጆች ወይም እነዚህ ወጣቶች እንበል ማስታወቂያ ካምፓኒ ማነው ማስታወቂያ የሚያሰሯቸው ሰዎች እንደዚህ አይነት ነገሮችን ከሆነ እንዴት ነው የሚመቻቸው? ብቻ ዞሮ ዞሮ አሁን ላይ ገበያው የአቴንሽን ገበያ ነው። ምንም አደረግሽ ምንም አደረግሽ። ስለዚህ እንደዛ ከሆነ ሁሉንም ነገር መስራት አይቻልም ማለት አይቻልም። ገብቷል አባባሌ? ኦኬ የሃይማኖት ሳይዱን አውጥተ ነው ማለት ነው። ሌሎች ካምፓኒዎች ማስታወቂያ የሚያሰሯቸውን ካምፓኒዎችም እናያቸዋለን፣ እናነሳቸዋለን ምናምን ሲል ነበር። ኦኬ ስለዚህ እሱ በሚሰራው መንገድ ካልሆነ በስተቀር ሌሎች ሰዎች ማስታወቂያ ማሰራት አይችሉም። ሌላ ካምፓኒዎች እንደዛ ሲሪየስ በሆነው መልኩ ብቻ ካልሆነ በስተቀር ማስታወቂያ ሌሎች ወጣቶችን ማሰራት አይችሉም ማለት ነው። ያ እንግዲህ ይሄ አሁን የእሸቱ ያነሳው አይነት ሀሳብ በብዙ መንገድ የሚነሳ ነው። በብዙ መንገድ ስልሽ ለምሳሌ የጋዜጠኞች ይመጡና ቲክታክ ላይ እንደዚህ አይደለም፣ ስርዓት የለውም፣ በቲክታክ ዜና መነበብ የለበትም ምናምን። ለምሳሌ አክተሮችን ስታያቸው ቲክታክ ላይ መተወን የለበትም፣ ዩቲዩብ ላይ መተወን የለበትም ምናምን ይላሉና ይሄ እሸቱ እንግዲህ አሁን እሱ እንዳለበት የኤአይ እና አሁን ያለውን ዘመን እንቀበል እንደሚለው ይሄንንም ሳይድ ራሱን አፕዴት ማድረግ ያለበት ነገር ይመስለኛል። ምክንያቱም አዘንዶ ዘዴ አቴንሽን ነው ጉዳዩ ማለት ነው። ማስ ሚዲያውም እንትን እያለ ነው። ከዛ ሰሞኑን ደግሞ ምን አየን እንደው ቢቢሲ ያ ህግ እዚህ ሀገር ህግ ወጥቷል ስላልነበረ ነበረ። ወደ ስንት ነው ዋና ይሄ ሜንስትሪም ሚዲያ የሚባሉት ቢቢሲ፣ አይቲቪ ምናምን ያሉ ዋናዎቹ እነሱ ሶሻል ሚዲያ ላይ ቅድሚያ እነሱ እንዲታዩ። ምክንያቱም ምንድነው እንትናቸው የነሱ አግሪመንት ምናምን ፈርመው ማለት ምንድነው እንትናቸው የሚሉት እነሱ ሚስ ኢንፎርሜሽን እየበዛ ስለሆነ ኢንዲፔንደንት ዜና ነጋሪዎች ስለበዙ ሚስ ኢንፎርሜሽን ስለበዛ እኛንን በደንብ ትክክለኛ ነገር ነጋሪዎቹ ምናምን ነገር ግን አንዳንድ ጊዜ የተፈጠረው ለምሳሌ ኢትዮጵያ ውስጥ ካሉ ማስ ሚዲያዎች አንዳንዱን ብንጠቅስ ከአንዳንዱ ማስ ሚዲያ ይልቅ ሙሴ ሰለሞንን የሚያምን ሰው አለ። ስለዚህ እንትን ዜና የሚባልበት መንገድ ስለሆነ ማለት ነው። ስለዚህ እንትን ቲቪ ላይ አይተሃል ሲባል አይ ሙሴ ሰለሞን ላይ ያዩት ማለት እንደ አንድ የዜና ማረጋገጫ ሆኗልና። ሌላ አሁን እንግሊዝ ውስጥ ያለ አይደል ከአዶናይ ጋር ዲለን እሷን በጣም ኢን ሚሊየንስ ነው የሚለው። ከዛ የሚያቀርበው ማቀራረብ ራሱ እንትን ኒውትራል ሆኖ ነው ማለት ለሳይድ ሳይዝ ምናምን ነው የሚያቀርበው። ስለዚህ ራስን ጀጅመንት እንድትወስድ ሜንስትሪም ሚዲያዎች ግን የሆነ ሳይድ ይዘው ነው በብዛት እንትኖችን ስታይ የራሳቸው አጀንዳ ፕሮፓጋንዳ ምናምን አላቸው። ያ እሱ ነገር ምን እያደረገ ነው ማለት ነው። ይሄ የቆየውን ስርዓት እየነካ ነው ያለው ስልሽ አሁን ለምሳሌ እኔ እና አንቺ አሁን ይሄን እንኳን ለመናገር ጋዜጠኝነት ተምረን የሆነ ነገር አድርገን የሆነ ቲቪ ስቴሽን አስገብተን ቲቪ ስቴሽኑ እንትን ብሎ ሳንሱር አድርጎት ምናምን ነበር የሚወጣው። አሁን ይሄኛውን አይነት የኛን ስራ በጣም ቫይራል ብንወጣ ቲቪ ስቴሽኖችን የሜንስትሪም ሚዲያዎች ይወዱታል ብዬ አላስብም። አይወዱትም። ለምን? የሆነ ህግ አለ፣ በዛ ህግ ውስጥ እንድትሸፕ ግን ዘመኑ ያንን አይደለም እንትን የሚለው። ስለዚህ እሸቱ እና እሱን የሚመስል ይሄ ሜንስትሪም አሁን እሸቱ እኔ የሆነ ሚሊዮን ቪው ያለኝ የሆነ ምናምን የሚል ራሱን የሆነ ኢጎ ሰጥቶ ያስቀመጠ ሰው ስለሆነ ነው። አሁን እንትና አትገባም እኔ ነኝ የምገባው እንትን የሆኑ ሰዎች ናቸው የሚገባው አይነት ነገር ውስጥ ያለው ማለት እሱ የሚያስኬድ አይመስለኝም። ከዛም ደግሞ የህዝቡንም ሪያክሽን እያየ እንደ ትናንትና የሆነ ግር ብሎ የሚከተልሽ ህዝብ የለም። አሁን እሸቱን የሚከተል ትንሽ ሰው ሄደን ብናይ የሆነ ገገማ ሰውዬ ነው ስለ እሸቱ የሚቃወምለት ያየሁት እንጂ ያ ሎጂካል የሆነ ሰው ግን ኖ ዝም በል ነው የሚለው። አታክ አታረጋት ልጅቷ ልክ ነች ማለት አይደለም። ክለብ መሄዷ ምናምን አንዳንድ ጊዜ ፐርሰናል ገብቶሻል። ይሄ አንቺ ክለብ ስለማትሄጂ ክለብ የሚሄደውን ሰውዬ ማስተኮር የሆነ ቪዲዮ አይቻለሁ ባለፈው ስለሆነ ትልቅ የቤተክርስቲያን ጉዳይ ብለው እየተወያዩ ሰውየው መሀል ላይ ጋሽ እንትና ሲጋራ ያጨሳል ያሉ ናቸው። ያሳይሻለሁ እሱ ቪዲዮ ካገኙት አስቀምጥላችሁ። ጉዳዩ ሌላ ክርክር ነው። የሆነ ገንዘብ ተመዝብሯል ምናምን የሚል የቃለ ጉባኤ እንትን ብቻ ቤተክርስቲያን አካባቢ ያለ ጉዳይ ነው። መሀል ላይ ብድግ ብሎ ጋሽ እንትና ሲጋራ ያጨሳሉ አለ።
እና ምን ይሁን ሲባል ሰውየው የሃይማኖት ሰባኪ አይደለም፣ የኮሚቴ የፋይናንስ እና ምናምን እሸቱ እንደዛ ነው ያደረገው። እዚህ ጋር ተችሳለች አይነት ነገር ያደረገው እና ማስታወቂያ ክለብ ውስጥ አይደለም እየሰራች ያለች። ከዛ ያው የቤተ ክህነት ማስታወቂያ ምንድን ነው የቤተ ክርስቲያን ማስታወቂያ አትስራ ነው የእሱ እንትን። ግን ቆይታለች ካቆመች ለምን አታክ ኢንቴንሽናሊ አታክ ሊያደርጋል የዛን ሰዓት በዚህ ልክ የሚቆረቆረው ከሆነ የዛኑ ሰዓት እንደሰራች ወዲያው እኮ ገብቷል። ያኔ ቪው ነበረው። ያ አሁን እኛ እንደዛ ነው ያየንበት። ብዙ ሰው የሚለው እንደዛ የእውነት ከተቆረቆረ ወዲያው የዛኔ ባየበት ሰዓት ካየ ማለት ነው ወዲያው ሪያክት አድርገ ያን ሁሉ በሚሊዮን ቪው የሚታይል ሰዓት ኖ ይሄ ነገር ልክ አይደለም፣ እኔ ቤተክርስቲያን ተነክታለች ተሰምቶኛል ብለ ሪያክት አድርገ ማውጣት። አሁን ግን ልክ ሁሉም ሰው ለዛ እኮ ነው እንትን እያለ ያለ። ያ ግን በአንድ ሳይድ ደግሞ ተሳክቶ እኔ እና አንቺን ቁጭ ብለን ተልሻቱ እያወራን ነው። ሰዎች ራሱ እኮ አይተው ከሆነ ተመልሼ ሳየው ነበር ትናንትና ወደ 166 ነው ምናምን ሺህ ቪው የሆነ ሰዓት ላይ ሳየው ማለት ነው ታይቷል። ኦኬ ስለዚህ ለሾቱ ግን ምንድነው ከነበረው በጣም ዝቅ ከማለት 5000 ሁላ ማለት ለሱ በጣም የወረደ ብቻ ብዙ አንጨቅጭቅ እሸቱ ትንሽ አንደኛ እንትንህን ብትመርጥ እኔ ከድሮ የምለው እሸቱ ሁሉም ውስጥ ባይገባ ለምሳሌ ሃይማኖተኛም ነው የቴክኖሎጂ ኤአይ አሁን ኤአይ ደግሞ እንትን እያስመሰከረ ምናምን ነው የሆነ ለሌላ እንቀጥልና እንደዛ ባይሆን ለምን ባይዘወይ የሆነ እኮ ጥሩ ነገር ስለነበረው ነው እንትን እያልን ያለ ነው ምን ነካው ምናምን እያልን ያለ ነውና እንደዛ ባይሆን ጥሩ ነው እንደ ወንድማዊ እህታዊ ምክራችን ማለት ነው። ይመች። ለማንኛውም ወደ ቀጣይ ስንሄድ ደግሞ ትንሽ ለዘብ እናደርገውና እስቲ ወደ ቃሉ ቡቲክስን እንዴት አየሽው? እሱ በጣም አንዳንዴ ላይክ ስራ ከራስን ዲስክራይብ ከማድረግ በላይ ስራ እንዴት ኢንተርናሽናል ድረስ እንደሚያደርስ ያሳየን ምሳሌ ይመስለኛል። ያ እና እንትን ነው ይሄ ያልታየበትን መንገድ ማየት በጣም ነው ያ በጣም የሚያስደነግጥ ነውና ከዛ በጣም ብዙ ነገር ነው ማንሳት የምችለው። ለምሳሌ እኛ ራሱ ለራሳችን ያለን አመለካከት እንደ ኢትዮጵያዊ ማለት ነው። አሁን ኢትዮጵያዊ ሆኖ ምናምን ስንል አንደኛ እናሳዝናለን። አሁን የሆነ ሌላ ሰው ምናምን ሄዶ የሱን ኮንቴንት ይሰራ ኢትዮጵያዊ ነው ኮንቴንቱን እኛም እኮ እንወስዳለን የሌላ ሰው ኮንቴንት። እንደውም እኛ ሀገር ለምሳሌ ቲቪ ስቴሽኖቻችንን ብናይ 98% ከውጭ የተኮረጀ ነው። ገብቶሻል? ማን የስቲቭ ሃርቬይንም ስቲቭ ሃርቬይ ቢሉት እኛ ሀገር ያለው አይነት ነው። ግን ያው ሰዎች የሚወደድ ነገር ሶሻል ሚዲያ ላይ በተለይ እንትን ይላል እና እንደውም እንትን ሁላ ተሰርቶበታል። አንድ እንትን እያየው ብራንድ ምናምን ተሰርቶበታል። እሱ ነገር ላይ ትናንት ስናወራ ነው። ምክንያቱም በቃ ሂዝ ላይክ የስንት ሚሊዮን ህዝብ ድሪምን ነው ሪች ያደረገው እኮ ኢዝሊ ገብቷል። በጣም በፍጥነት 3 ሚሊዮን ምናምን ገብቷል ኢንስታግራም። እሱ ብቻ ሳይሆን ላይክ ይሄ ኤክስፖዠሩ ያገኘው ኤክስፖዠር እንትን ሰዎቹ የሚፈልጉት ያሉት ሰዎች ምናምን ምን አይነት ቦታ ላይ ያሉ ሰዎች ምናምን ለሱ ለማደጉ እንትን አይ ዶንት ኖ ብቻ ይሄ በቃ ያርግለት ስፒክስ ላውደር ዳን ወርድስ ያርግለትና እኛንም እንደ ጠቅላላ ይሄ ሶሻል ሚዲያ ላይ ያለን ሰው ምናምን እንድትይ ነው የሚያደርገው። ይሄ የሆነ ነገር ከሰራን ለካ ጉዳዩ ኢትዮጵያ ውስጥ ብቻ አይደለም። አሁን ለምሳሌ ያለው ኮምፒቲሽን ምንድን ነው? እንደውም አዶናይ አይደለም የእኛ ሀገር ባይዘው የሶሻል ሚዲያ አንደኛ በፎሎወር ያው ብዙ ሰው የሚያውቀው ብዙ ሰው አዶናይ አንደኛ እንደሆነ ነው የሚያውቀው። ግን ከአዶናይ በላይ 2-3 ሰዎች አሉ። 10 ሚሊዮን ምናምን ያለው ሌላም 6 ሚሊዮን 7 ሚሊዮን የኢስላሚክ ኮንቴንት የምትሰራ ልጅ ሌላ ልጅም አለች። 2 ቻናል ነው ያላት። አንደኛው 7 ሚሊዮን እሱ ኮንቴንት ነው በቃ አንዳንዴ ይሄ በጮህ ከውልክና ይሄ እንዴት ነው የሚባለው እኔ ነኝ ብሎ መገኘት ልክ እንደ ቃሉ ቡቲክስ ላይ እንደተሰራው ብራንዲንግ መተሽ ብራንዱን ቶሎ ትይዥና እኔ ምናምን ትያለሽ። አዶናይ በጣም ትልቅ ተጽዕኖ የፈጠረ ልጅ ነው፣ ምንም ጥያቄ የለውም። ግን በቪው ከሆነ አንደኝነት በማነው በፎሎወር ከሆነ አንደኝነት አንደኛ አይደለም። ኤኒዌይስ ይሄ ልጅ ደግሞ አስቢ በኢንስታግራም 3 ሚሊዮን እኛ ሀገር አይደለም ሌላ ሀገር ራሱ በጣም ከባድ ይመስለኛል። በጣም ከባድ ኢንስታግራም እንትን እንደ ዶላር ወይ ፕሮፌሽናልም እንትን ሞር አለ እዛ ላይ ምን ጥያቄ
የሚገኙትም ሰዎች ሳይድ አንፃር እና ዝም ብሎ ሰው ፎሎ ምናምን አያደርግሽም ኢንስታግራም ላይ። ለምሳሌ 10 ሚሊዮን እንትን ላይ ቢኖርሽ እዛ 50 ማን 500 ሺህ ማግኘት ከባድ። እዚህ ራሱ አላየንም ሞዴሎች ምናምን የሞዴል እንትን ኢንስታግራሞች ላይክ 10K ራሱ እንደ ብዙ ነው እንደ ትልቅ የሚታየው። በቀደም ያየን ነበር 6K ምናምን ተብሎ ኦኬ ብዙ ፎሎወር አለው ነው የሚባለው። እና ኢንስታግራም በጣም ከባድ ነው። ከዛ አንጻር በጣም ትልቅ ነገር ነው ያደረገው ቃሉቲክስ። የሚገርም ነው። በእናት ይመች። ሌላው በጣም አሳዛኝ የነበረው ጉዳይ ቦኒ የምትባለው ልጅ የእሷ ትንሽ ከባድ ነው። ያው እንትኑ አይደለም አይደለ በኮሜንት ምክንያት ምናምን የሚባለው ነገር አይደለም። ከዛ በኋላ ክሊር ሆኗል። ክሊር የሆነ ምን እንደሆነ የሚወጣ ነገር ኦፊሻል የሆነ አልሰማንም። ያ እንደዛ አይደለም። እንዴት ታያለሽ እስቲ ራስ ማጥፋትን ከስነ ልቦና አንጻር ነው ራስ ቴቶስ ዲስ ዴይስ አይ ዶንት ኖ ሜቢ ሶሻል ሚዲያውም ስላለ አውት ላውድ እየተወራ ስለሆነ እያወቅን ሄደን ብዙ እንዳለ ወይ ብዙ አለ በዚህ ሰዓት እንላለን ወይ በፊትም ኢትስ ዘ ሴም አማውንት ይሄ ያለ አይደለ ስቲል አለ ራስ ማጥፋቱ ግን ሶሻል ሚዲያው ስለሌለ ምናምን በየቤቱ ስለሆነ ያለው አናውቀውም ምን ያህል ማለት ምን ያህል ከባድ እንደሆነና ምን ያህል በብዛት እንዳለ አናውቀውም። ግን ዲስ ዴይስ እናውቀዋለን ስለ በቃ ይወራል ይሰማል ምናምን በየቤታችን እንሰማለን ምናምን እና ሜቢ ኦፍ ኮርስ የጀነሬሽኑን ጉዳይ ሊሆን ይችላል የበዛበት ምክንያት ሊኖር ይችላል ከሶሻል እንትኑ ጋር አንጻር ምናምን ኦብቪየስሊ ራስ ማጥፋት የሚገናኘው የሚያያዘው ኮምፕሊትሊ ምንም ዌይ አውት የለኝም ብሎ ሲያስብ ነው ጭንቅላት ላይክ ምንም ነገር ስታስብ ብትውል ማለት ብታድር በቃ ላይክ ምንም ለምታስባቸው ለሚያስጨንቁ ነገሮች ምንም መፍትሄ የላቸውም። ይሄ በቃ እንዴት ነው በቃ ይሄ እንዴት ነው እንዲህ የታነቀ ሰው የለም እሱ ሜንታሊ እንደዛ ታንቃ አስበው ማለት በቃ እንዴት ነው I don't know how to explain ኢሞሽናል ያደርገኛል። ትናንት ነው ዛሬ አንድ እንትና ሶሪ ካቋርጥኩሽ ምን አየው ምድር ላይ ካሉ ማለት እንስሳት ምናምን ውስጥ ራሱን የሚያጠፋ የሰው ልጅ ብቻ ነው እና አይ ዶንት ኖ ምናልባት እንግዲህ የፈቃድ የሚባለው ነገር ፍሪ ዊላችን ይሄን የሚያደርገን የሚል ነገር አለ። ከዛ ውጪ አንድ እንስሳ ነው መሰለኝ ራሱን አጠፋ የሚታወቅ ዶልፊን። እሱም ደግሞ ሜንታሊ ያው ከፍ ያለ ነው ተብሎ ይታሰባል። እና ያ ደግሞ ምንድነው ቪዲዮን አያይዝላችኋለሁ እዚህ እንትን ላይ ራሱን የሚያጠፋ እንስሳ የለም። የሰው ልጅ ነው አንድ ራሱን የሚያጠፋ እንስሳ ከእንስሳት ሁሉ በጣም ደካማው እንስሳ ማለት ነው። ይህን ስል ግን ኢንተሌክቹዋሊ ኦነስት መሆን አለብኝ። አንድ ራሱን ያጠፋ ሌላ እንስሳ አለን፣ ዶልፊን። በሚገርም ሁኔታ አንዲት አሜሪካዊ የዶልፊኑ አሰልጣኝ ሴት አሰልጣኝ ወዷት አፍቅሯት እሷ ላይክ ተቀይራ ነው ምናምን ነገር ብቻ ላይክ ኤኒሞር ከሳቶን ትሬን የምታደርገው እሷ ሳትሆን ስቀር አየሩን አፍኖ ራሱን አጥፍቷል። እና በጣም ክሬዚ የሆነ ስቶሪ ነው። እየሰለጠነ ያለ ነው ይሄ ሆነውና አንድ ዶልፊን እንዲያደርጓል በፍቅር ምክንያት። ከዛ ውጪ ራሱን የሚያጠፋ እንስሳ የሰው ልጅ ብቻ። ሌላው ላይፍ አፈርም የማያደርግ እንስሳ የሰው ልጅ ነው። ህይወትን የማይወድ ማለት ህይወትን የሚጠላ ህይወትን የሚጸየፍ አንዳንድ ጊዜ ማሰባችን ገዳያችንም ነው አዳኛችን ብቻ ማለት ነው። አዎ ምንድነው ላይክ እኔ ማለት የምፈልገው ወይም የምችለው ቢመስለንም በዛ ሰዓት በዛ ደቂቃ በዛ ሰከንድ በቃ there is no way out የሚለው እንትን ቢኖርም ግን በቃ የሆነ አንድ ሰው እንኳን ማናገር መቻል ከዛ ደግሞ ያችን ሞመንት ማለፍ ከቻልክ ደግሞ there is hope የሆነ ሰዓት ሆፕ ይመጣል። ያችን ሞመንት ኢን ሴንስ ያ በቃ ኮምፕሊትሊ የሆነ ሰፎኬትድ የምትሆን የሚመስል ሰዓት አለ ጭንቅላት ማለት ይሄ ማለት መተንፈስ የሚያቅተው ወይ በቃ ይሄ ያ ብቻ ነው ሊያሳርፈኝ የሚችለው የሚለውን ውሳኔ ልክ ልትወስን ስትደርስ ያቺን ሰዓት እንኳን ማለት መቻል ሆፕ አለ። ገባ መልስ አሉ እኮ ሜንታሊ ማለት ሄልዝ ፕሮብሌሞች ላይ አሉ እንደዚህ የሚሰማቸው ሰዎች አሉ ሱሳይዳል ቶት ያላቸው ግን አንደኛ ሄልፕ ማግኘት ፈቃደኛ መሆን እርዳታ እንዳለ አለ ደግሞ ይኖራል አለ ዴፊኒትሊ አለ። ቤተሰብም መሀል ይሁን አንድ ሰው የሚሆን የሚሰማህ አይጠፋም። ከዛ ደግሞ ማውራት በቻልን ቁጥር እኮ እኛ ጭንቅላት ውስጥ ተንከባሉ ምንም መውጫ የሌለው የሚመስለን ነገር ለካ ብዙ በሮች እና መስኮቶች አሉ። ሁሉም ነገር
ሁሉም ነገር ሁሉም ነገር ግን ያ ጭንቅላታችን በዛ ሰዓት የሚሰጠን ተመላልሶ የተቆለፈ በር የተዘጋ መስኮት የሚያሳየን የኛ እዛ ጋር የተቀመጡ እንትኖች ናቸው፣ ሀሳቦች ናቸው። ገባ? ስለዚህ ያንን እንኳን አብሮ ሊከፍትልን የሚችል ሰው ካለ there is always a way out። አሁን ያነሳ ነው በቦኒ ምክንያት ነው። ከዛ ውጭ እንደ ሀሳብ ሙያዊ ምክርም ባይሆንም የሚሰማኝ ብዙ ጊዜ አሁን ይሄ ራሳቸውን የሚያጠፉ ሰዎች ብዙ ጊዜ የህይወት አልጠቅምም አረባም እዚህ ምድር ላይ ለማንም አረባም የሚል ሀሳብ ነው እና አይ ዶንት ኖ ጥሩ ምክር ይሁን አይሁን ግን ያው እንትኑን ስለማልወደው ነው ይሄ የበታቻችሁን አስቡና የሚለውን ብዙ አልወደውም። ግን ደግሞ ልክ ነው። አሁን ለምሳሌ ለማንም አልጠቅምም ብለሽ አስበሽ አንድ ቀን ተነስተሽ ዝም ብለሽ መቄዶንያ ብትሄጂ ስንት ሰው ልታስደስች እንደምትችይ ስንት ሰው ሰፖርት ልታደርጊ ነው ሲል የህይወት ቫልዩ ይገባሻል። መቄዶንያ እንደውም የሆነ ቦታ ሄደ ምናምን የሆነ ነገር ይዘህ ምናምን ሊያስፈልግ ይችላል። አንድ ሰው ጎዳና ጋር ስታልፍ የሆነች እናትም የሆነ ላይክ ትንሽም ልጅ whatever ያንን ሰው አንተ መርዳት እንደምትችልና እዛ ሰው ላይ ለውጥ ማምጣት እንደምትችል ካየህ ለሆነ ሰው ለካ ተስፋ ነኝ የሚለው ራሱ ያ በጣም እንደውም ጉድ እሱ በጣም አሪፍ ፖይንት ይመስለኛል። አሁን ብዙ ሰዎችም እንዴት ይኖራል እዚህ ውስጥ በምንለው ሁኔታ ውስጥ የሚኖሩት አንዳንድ ጊዜ ለልጆቻቸው፣ አንዳንድ ጊዜ ለእናቶቻቸው፣ አንዳንድ ጊዜ ይሄ ብዙ ሰው በቃ እዚህ ምድር ላይ ምንም አላደርግም ግን እንትና ስላለ እኖራለሁ የሚሉት ሰበብ ከዛ እሱ ታይም ደግሞ ያልፋል የሆነ ጊዜ ከዛ የሆነ እንትን ምናምን ይታደሳልና ሁሉንም ነገር በዛ መንገድ ቢያዩት አሪፍ ነው ብዬ አስባለሁ። ለምን ሰዎች በጣም ብዙ ከባድ በሆነ ነገር ውስጥ ያልፋሉና ደግሞ እሷ ፈተና ከታለፈች በኋላ ነው የሚገርም ብርሃን ያለው። ሁሉ ጊዜም ይሄ ተራራው የከለለው የሆነ ብርሃን አለ። እሱ ዳርክ ይመስላል ልክ ተራራዋን እንደምንም ስንወጣ የሚገርም ብርሃን ይመጣል ከዛ በኋላ እና እሱን ተስፋ ማድረግ ወደ በየሰው ሃይማኖት ወደ አምላክ መጸለይ ማለት ላይክ ታውጪዋለሽ ውስጥሽ ያለውን የሚሰማሽን ነገር የሚረዳሽ አካል እንዳለ ታውቂያለሽ ማለት ነው። አምላክ የሚሰማሽ የሚመልስ ልብሽን የሚያረጋጋ አምላክ እንዳለ ስታምኚ እንደገና ለራስሽም እንትን ይላልና ብዙ መከረን መሰለኝ ወደ ፕሮግራም ስቢያውተን ሴንሲቲቭ ስለሆነ ነው። አይ ቲንክ ለዛሬ ቢበቃን ይሻላል። ብዙ አጀንዳዎች አሉ በርግጥ ግን በመጀመሪያ ቀን ብዙ እንዳጨቀጭቃችሁ አዎ በዚሁ ተያይዘ ግን እንትናንም ራሷን የማጥፋት ሀሳብ አንስታ ነበር ባምቢ ግን ያው መልሳ አለች በሚለው ነው ያላነሳ ነው እንጂ ያው ተያይዞ በዛውም ነበረ። ስለዚህ አንዳንዴ ለምንላቸው ነገሮችም ሶሻል ሚዲያ ላይ የሚሆን በቪዲዮም ለሚሰሩ ነገሮች ኮሜንት ላይ ምናምን አይመስለንም ከዛ ኮሜንት ጀርባ የሆነ ሰው ኢሞሽን የሰው ስሜት እንዳለ ከዛ ቪዲዮ ጀርባ ምን ያህል ያ ነገር አፌክት ያደርገዋል እኔ እኮ አፌክት ያደርገኝ የሚል ሰው ራሱ እንኳን የሆነ ነገር ይሰማዋል። ያ ምንም ጥያቄ እነዛ ነገሮች ቢውልድ አድርገው ተጠራቅመው እዛ ሰው ላይ ምን አይነት ኢፌክት እንደሚፈጥር አንዳንዴ አናውቅም። እና የሆነ ትንሽ አሁን እሺም እንደዚህ ንግዶች ኤአይን ብታማክረው ጄሚናይ ምን ያህል አሁን ብናገር ቅስም ይሰብራል ሳይድ ኢፌክት ያመጣል የሚለው ጄሚኒ ቢነግርህ እና አሪፍ ነው ብለን እናስባለን እንደ ሀሳብ ትንሽ ነው የጄሚኒዋ ጉዳይ ስለምታስቀኝ ምስክርነት ሲጀምር እንትን ነው ማለት ከበድ ከሰብሰብ ያሉ ጉዳዮች ቢሆኑ እኮ እኛም ዋው ምናምን እንል ነበር። ግን በጣም ሲሊ የሆኑ ተራ የሆነ ሀሳቦች ላይ ነው እንትን የሚያደርገው እና ለዛ ነው እንትን የምንለው። ግን አብራችሁ ስለነበራችሁ በጣም እናመሰግናለን። ፍሬያማ ሪያክሽን ላይ ናችሁ። እንግዲህ በቶሎ እንመጣለን በዚህ ነው ብለን እናስባለን። በጣም ቶሎ cheers ሰብስክራይብ ያደርጋችሁ ላይክ ሼር ኮሜንት ይመቻችሁ። ባይ